ውድ ተማሪዎች ዛሬ በትምህርት ቆይታችሁ ማወቅና ማድረግ ያለባችሁን ነገሮች በሚገባ እናያለን። ታዲያ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰብ ይሁኑ። አሁን እንቀጥል። አንደኛ፣ ህይወቱን ማጣጣም ነው። የትምህርት ቤት ጊዜያችሁ ወርቃማ የሚባል አይነት ጊዜ ነው። ስለዚህ ይህን ጊዜያችሁን ዓላማችሁን፣ ስነ ምግባራችሁን፣ ህይወታችሁን፣ ጊዜያችሁን በማይጎዳ መልኩ መጠቀምና ማጣጣም አለባችሁ። ማለትም የትምህርት ቤት ጊዜ ቆይታችሁ ምን እንደሚመስል አንዳንድ ትዝታዎች አስፈላጊ ናቸው። ከጓደኞቻችሁ ጋር ጊዜ ማሳለፍ፣ ራስን ዘና ማድረግ፣ ጠንካራ ግንኙነት መመስረትና የትምህርት ጊዜያችሁን አስደሳች ማድረግ በጣም ጥሩ ነው። ሁለተኛ፣ ትምህርት ፍንጭ ብቻ ነው የሚሰጣችሁ። አዎ፣ ትምህርት የማሰብን፣ የማሰላሰልን፣ የማገናዘብን እንዲሁም ዓለምን መነጽር ነው። ሆኖም ትምህርት በህይወታችሁ ትንሽ ነገር ብቻ ነው የሚጨምርላችሁ። ማለትም በትምህርት ቤቶች የሚሰጡ ኮርሶች ከተግባር ይልቅ ቲዎሪ ላይ ያመዝናሉ። እነዚህ ቲዎሪዎች አንዳንዶቹ አብዴት ያልተደረጉና በህይወትም በስራም ላይ ይገኙ ይችላሉ። ዋናው ቁም ነገሩ ይህ ሳይሆን ህይወት የሚጀምረው ትምህርት ጨርሳችሁ ስትወጡ ስለሆነ ቅድመ ዝግጅት ማድረጉ ወሳኝ ነገር ነው። በትምህርት ቆይታችሁ አድማሳችሁን ሊያሳድጉላችሁ እና ሊያሰፉላችሁ የሚችሉ ነገሮች ላይ መሳተፍ በጣም ጥሩ ነው። ሶስተኛ፣ ገንዘብ እንዴት መስራት እንዳለባችሁ ማወቅ ነው። በተለይ የሮበርት ኪዮሳኪ መጽሐፍ በገበያ ላይ ከዋለ በኋላ ስለ ገንዘብ ነፃነት ያለው ምልከታ አብዛኛው ሰው ተቀይሯል ማለት ይቻላል። ማለትም ሮበርት ኪዮሳኪ የትምህርት ሲስተም ተማሪዎች ተቀጥረው እንዲሰሩ እና የሚፈልጉት የገንዘብ ነፃነት ላይ እንዳይደርሱ ያደርጋቸዋል በሚል አንዳንድ ትችቶችን ይሰነዝራል። እንዴትም በገንዘብ ራስን ማሻሻል እንደሚቻል ምክር ሀሳቦችን ያስቀምጣል። መጽሐፉን ገዝታችሁ ብታጠኑት ጥሩ ነው። ሆኖም ትምህርት ጨርሶ ተቀጥሮ መስራት የገንዘብ ነፃነት ላይ እንደማይደረስ የታወቀ ነገር ነው። ስለዚህ በትምህርት ቆይታችሁ የገንዘብ አሰራር፣ የቢዝነስ አቀራረጽ፣ የገንዘብ አያያዝ የሚመለከቱ ትምህርቶችን መውሰድ ወሳኝ ነገር ነው። አራተኛ፣ ዓላማ፣ ራዕይ፣ ህልም፣ ህይወት ትርጉም። ትምህርት ጊዜ ያጠፋል የሚባለው ነገር ትክክል የሚሆነው እነዚህ ነገሮች ካሉን ነው። ማለትም ሰዎች ሃይስኩል፣ ፕሪፓራቶሪ፣ ዩኒቨርሲቲ እያሉ ቀድሞ የህይወት ትርጉም ወይም ሆነ የሚፈልጉትን ነገር ፈልገው ካገኙ በትምህርት ቤት ውስጥ መቆየቱ ትርጉም የለውም። ትምህርቱን አቋርጠው ሊሄዱ ይችላሉ፣ ነገር ግን ከምንም በላይ እርግጠኝነት ይጠይቃል። በእርግጥ ህይወታችንን ትርጉም ፈልገን የምናገኝ ሰዎች ጥቂቶች ነን። ነገር ግን በትምህርት ቤት ሰዓት ቀድሞ ላወቀ ሰው ትምህርት ቤት መቆየቱ ፋይዳ የለውም። የህይወትን ትርጉም ለማወቅ ራስን ማዳመጥ፣ መጽሐፍትን ማንበብ፣ ሴሚናሮችን መከታተል ጥሩ ነው። አምስተኛ፣ ግንኙነት መመስረት ላይ ጎበዝ መሆን ነው። ከትምህርት ቤት ከወጣችሁ በኋላ ይሁን በትምህርት ጊዜ ቆይታችሁ ግንኙነት መመስረትና ማስቀጠል እንዴት እንዳለባችሁ ማወቅ አለባችሁ። ምክንያቱም በህይወታችሁ ስኬታማ ለመሆን አንዳንዴ ሰዎች እርዳታ ያስፈልጋቸዋል። ቢዝነስ በጋራ ለመገንባት፣ ምክረ ሀሳቦችን ለማግኘት፣ በህይወት ደስተኛ ለመሆንና ለሌሎችም ግንኙነት ወሳኝ ነገር ነው። ስድስተኛ፣ ራሳችሁ ላይ መስራት ልመዱ። ሁሌም ራሳችን ላይ የሰራነው ነገር የኛ ነው፣ ማንም አይወስደውም። ለምሳሌ ከትምህርት ቤት ከወጣችሁ በኋላ የሚገጥማችሁ ነገሮችን የምታስተናግዱት በራሳችሁ በሰራችሁት አቅም ልክ ነው። ያንን አቅምና ችሎታ የምታዳብሩት ራሳችሁ ላይ በሰራችሁት መጠን ነው። ግንኙነት፣ ስራ፣ ትምህርት አሊያም ሌላ ነገር ሊሆን ይችላል። በሌላ ቪዲዮ እስክመለስ መልካም ጊዜ